በቃ ተናገረው ነው ነው ፊት ይዩ እናቴን ሰኝ ብዬ እኔ ለማንም አልደብቅም። ልጁ መጥቷለሁ። ሌላ ስራ አንድ ስራም አልሰራም። ከማን ጋር ነው የመጣው? ዛሬ ጋር ነው የመጣው። በእጅ አንተ ነው የመጣው? እሱ ነው የመጣው በሽውጥ ምን ነው የመጣው አይደል? ማን ያዘዘ? ማንም አላዘዘኝ። ምን የራሴ ነው። ለምንድን ነው የመጣው? ቆይስ ሞቅ ብለን ነበር የዛን ሰዓት እንዴት እንደመጣ ነው ማለት የበፊት ጭም ነበረ። በፊት ጭም የለኝም። ልጁ ምስኪን ነበር። ገንዘብ ብላችሁ ነው ወይስ እንዴት? ገንዘብ ብለን ነው። ስንት ብር ነው ያገኛችሁበት? ያረባ ብር ነው። ስንት ብር ነው? 32,000 ነው ምናምን ያገኘው። 32,000 ያረባ። ሌላስ ምን ያገኛል? ምንም የለም። በእናትህ ስልክ የለውም። ድብቅ የለኝም። ተናገር እንጂ ስልክ የለውም። ያረባ ኪርንጅ ስልክ ነው። ምን እንዴት ምን አይነት ሰው ሲተከታተላችሁ አብሮ ሲከታተል ይዋላ? አማን ጋር ሲደውልላችሁ ኧረ የደወለ የለም። ዝም በድንገት ነው ያገኘነው። ወደ ገጠር ልንመጣ ነበር። የዛን ጊዜ ገጠመኛ አገኘን እንጂ ከተማ ሲወጣ ምናምን ሰው አልደወለም። የለም ማንም አልደወለም። እና ከአትናው ላይ ሆነ እሱ ከነው ዝም ብለው ስትሄዱ ነው? እኛ ድንገት ነው ሽናሌ ነው ያገኘው። ሽናሌ ከሽና እስከት ነው ይዛችሁት የመጣችሁ አብራችሁ? ደብሩ አልፈና። አያተኛው ደብር የመጣችኋት ቦታ ምን አይነት ቦታ ነው? ቦታውን ግልጥ ተርገታ ነገር አይቀጥም። ከታምኑ ወሰራ ከታካይ ምን አለ እዛ አካባቢ? ወሰው አላያችሁም እንዴ? ሰው አላያችሁ? ስመቱት እንዴ? ሰው አልነበረም? ሰው ያዛ አካባቢ የለም። በግ ጠባቂ ምናምን ነበር ይሄ። በስንት የት ነው የመጣው? ማለት ይሄን የመጣው ለጨበጣ ነው የመጣው? ሰላም ምናምን ብለህ ነው ወይስ ዝም ብለህ ሳያስበው ነው? ስንት ሰዓት ይሆናል የመጣው? 9 ሰዓት ወይ 8 በጣም እየራቀ ድምጽ ማለት ነው። ምን አካባቢ በስተኋላ ነው የመጣው? በፊት ላይ እንደመቱት አላየሁትም። ዝም ብዬ እየሰደርኩት አሳካሚ እንደመቱት አለ። ቤት አድርጋችሁ ሄዳችሁ ልጁን መጣ በት ወረን እንዳለ በት ተመለሳችሁ በዛችሁ መንገድ? አራ በዚሁ ላይ እንዳለ ዝግዝቀን ወራ ወደት ወደ ቆሎ በቆሎ ነው የገባችሁ ገደል ነው። መሸረት ነው ወደ ከተማ ሄዳችሁ? እዚሁ ላይ ነው ያለው ከተማ። ተመለሳችሁ ከተማ የገባችሁ ይዛለት ነው። ማን የሚባል ያጓደኛ ይቻላል። ስለዚህ የሮጠን ለዛም ነው ማለት ነው። ይህን ጠርጥሮ ነው። መቼ ነው ሽውጡን የገዛው? ሽውጡን ለዚህ ብለህ ነው የገዛው? አራ ለዚህ ብዬ አይደለም። እሺ አራ ብዬ ነው የገዛሁት እንጂ ለዚህ ብዬ አይደለም የገዛሁት። የማቹ ስም ማን ነበር? መቼም ታውቀዋለህ። ዝም ብለህ መቶም ሳታውቅ አዝመረው ነው መስሎኝ። ያባቱ ስም ማን ነው? አራ ያባቱ ስም አዝመረው። ብዙም አይያዘኝበት አይደል? ምንድን እንደሚሰራ ነበር ተመታቀው ልጁ ነው። ፍየል ምናምን ነው የሚነግድ። ብር ብለን አንተ ብር ብለን የመታው ሞቅ ብለን ነበር። ዙሮ ብር ብለን ነው እኛ ብሩን በጣም ምስኪን ነበር። እኔ ልመታው አላሰብኩም። እየጠጣ ነው መጠጥ ነው ያስመጣው። እሱንም ተብሎ ነው ተናገር ነው እሱ ነው ገንዘብ እንዳለው ታውቃለህ? አናውቅም። በአክሹ ብር ይዟል ነው ግጥ የገንዘብ ይኖረው ብዙ ብር ያዘ ያሳለኝ። ኋላ ግን እሱ ነው የፈተሽው ራሱ ልጁ ነው። የትኛው? ኧረ ይቻላል የሮጠው ልጅ ማለት ነው። አዛ ስንት ብር አገኛችሁበት? 32,000 ነው። ሞቅ በል 32,000 ስንት ብር? 32,000 ነው የሚመስለኝ። 32,000 ነው ያለ ልጁ ጋር እና ተካፍላችሁት ነው? እንዴት ነው ያደረጋችሁት? ተከፍሎ ዩሮ ሽውጡን ያስኩ አንተንም ለጭ ሰርክበት ማለት ነው። ነው እንግዲህ አሪፍ ነው። እናንተ ምን ይመስላል? እንዲያርገስ ስትመጣው ምን ይመስላል? ያው ዙሮ መሞት ነው ያለብኝ። መሞት ብቻ ነው። ምንም አማራጭ የለም። የወሰንኩት ነው። ሰው ገሉ መሞት ብቻ ነው የሚያስፈልገው። ምንድነው አንተ አሁን ለቤተሰብ ያውቃል? አንተ መምታት ግን የሚያውቃል? ያውቃ አይመስለኝም። ይቻላል ያውቃ አይመስለኝም። ምን እንጃ ምናልባት ሊጠረጥሩ ይችላሉ እንጂ እርግጠኛ ሆነ ያውቃ አይመስለኝም። እንዴት ሊጠረጥሩ ይችላሉ? ስለዚህ አያምኑም ማለት ነው። አንተ ድሮም እንትን ትላለህ ማለት ድሮ የለም
በእናቴ ስም እያለሁ በእናቴ ለማንም እያለው ድሮ እንደ ምንም ባህሪ የለኝም። የስራ ሰው ነው። ድርሳለም ያው ቀን ተንቀቆ የስራ ሰው ነው አይደለ? ድሮት በቃ